ግን ለምንድን ነው የሚሸጡት? ይቅርታ ለካ ቀደም አይመለከተም ብለውኛል። አይ ችግር የለም መጠየቅ አልነበረብኝም። ይቅርታ። ምንም ማለት ሰው እቃውን የሚሸጠው ሲቸግረው ነው አይደል? አሃ ተቸግረው ነው ማለት ነው። ያሳዝናል። እሺ ሌላ የሚሸጡት ነገር ሲኖር ይንገሩ። እዚህ ታች ያለው ትልቁ የመኪና ጋራዥ ውስጥ ሁሌ በስራ ሰዓት ይገኛሉ። እስካሁን እንኳን አላሰብኩም። ሳስብ ልጅ ልክ ያስጠራሃለሁ። ደስ ይለኛል። በአንድ በኩል መረዳዳት ነው። ደረሰኙን ታምጪልኝ አተ ፈጠን ብሽ ይቅርታ አንዲ ስልክ ላናገር። ኧረ ችግር የለም ምንም ችግር የለም። ሄሎ ናኒ፣ ልደውልልሽ ሳስብ ነው የደወልሽው። የት? የኔ ጌታ የት ሆነ ነው? እዚህኛ ሰፈር አካባቢ ሆኜ ነው። እንዴት አደርሽልኝ? የኔ መቤት ደህና ነኝ ጌታዬ። የኔ ጌታ አንተ እንዴት አደርክልኝ? በጣም ደህና ነኝ። ስልክህን እምቢ አለኝ። ከጠዋት ጀምሮ በጋራዥ ስልክ ቀጠቅጣለሁ የለህም። ናኒ ዛሬ ጋራዥ አልገባም፣ ሌሎች ጉዳዮች አሉ። አንድ ነገር ልንገርሽ፣ ሶፋ ገዛሁ። ግን ሰከንድ አንድ ነው። ለምን ሰከንድ አንድ ጌት? ጥሩ ይዞታ ያለው ሶፋ ነው ናኒ። ከማውቃቸው ሰዎች ላይ ነው ነገሩ፣ እንደ እርዳታም ጭምር። እንደዛ ከሆነ ገንዘቡ መስጠት አይሻልም ነበር? ጥሩ ዕቃ ነው ናኒ፣ የማኝ ቆንጆ ጨርቅ ይገዛለታል፣ አዲስ ይሆናል። ካልክሽ ዕቃ ግዛላልሽኝም እኔ ማለት በቃ እሺ ይሁን። በቃ አሁን አስጭኜ ቤት ወስደዋለሁ። ለምን ቤት አትመጪም? ልምጣ? ደስታውን ችየው ነው። በቃ እኔ ከግማሽ ሰዓት ባልበለጠ ጊዜ ውስጥ ዕቃውን አስጭኜ ቤት እደርሳለሁ። ከሰዓትም ስራ ስለማርገባ አብረን ጉዳዮቻችንን እንጨርሳለን። በጣም ደስ ይለኛል። ወይኔ ስትጠው። እናም አብረን ነው የምናድረው። እውነት? እና ማየና አጠብቂኝ በላት በያቸው። በቃ እስከዛው ድረስ ቻው። በጣም ይቅርታ። ኧረ ምንም ችግር የለም ችግር የለም። እሺ እግዚአብሔር ይስጥልኝ። አነስተኛ ጭነት መኪና ይዤ ልምጣ? ይዘና እንጠብቅሃለን። እንደውም ለምን ቤታችሁን በምልክት ነግሬ ከጋራጅ መኪና ብልክስ? ይሄን ፋክቱር ካሳያችሁ ሰጡታላችሁ። አይቻልም? አይቻልም?